ሰላም ጤና ይስጥልን ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። 19 የዘይት ምርቶች፣ 32 የገበታ ጨው ምርቶች፣ 6 የለውዝ ቅቤ ምርቶች፣ 5 የማር ምርቶችና 4 የከረሜላ ምርቶችን ህብረተሰቡ እንዳይጠቀማቸው መንግስት አስጠነቀቀም። አስቸኳይ መግለጫም ተሰጥቷል። እነዚህ ምርቶች ጤና ላይ ከባድ አደጋ የሚያስከትሉ ናቸው ተብለዋል። ብዙዎች የሚጠቀማቸው የታወቁ ምርቶች መኖራቸው የምንገዛቸውን ምርቶች ላይ ጥንቃቄ እንደሚያስፈልግ ያሳያል። በዝርዝር እንመለከታለን። ቻናሉን ሰብስክራይብ በማድረግ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። እነኚህ ምርቶች መስፈርቱን የማያሟሉና ያልተመዘገቡ እንዲሁም ጥራትና ደህንነታቸው ያልተረጋገጡ ስለሆኑ ህብረተሰቡ እንዳይጠቀማቸው ባለስልጣን መስሪያ ቤቱ አስቸኳይ ማስጠንቀቂያ አውጥቷል። የኢትዮጵያ ምግብና መድኃኒት ባለስልጣን በአዲስ አበባ ሁሉም ክፍለ ከተሞችና በአዲስ አበባ ዙሪያ በሚገኙ ከተሞች ማለትም አዳማ፣ ቢሾፍቱ፣ ዱከም፣ ሰበታ፣ ቡራዩ፣ ሱሉልታ፣ ለገጣፎ፣ ገላን በሚገኙ 570 የንግድ ተቋማት ላይ ባደረገው ፍተሻ አስገዳጅ የጥራትና የገላጭ ጽሑፍ መስፈርቶችን CES 73 መስፈርትን ያላሟሉ ህገወጥ ምርቶች በገበያ ላይ መገኘታቸውን ገልጿል። ህብረተሰቡ ጥራትና ደህንነታቸው ያልተረጋገጡ የሚከተሉትን ምርቶች በጭራሽ እንዳይጠቀም ባለስልጣኑ አሳስበዋል። አንደኛ፣ የገበታ ጨው 32 የምርት አይነቶች። እነሱም ሰይፉ፣ ቲና፣ እሙሹ፣ ቃሊ፣ አዮድን፣ ኢኑ፣ አራዳ፣ ንጉስ፣ ሃሮት፣ ኩል፣ አሜን፣ ሴቦኑማ፣ ኢቱ፣ መክሊት፣ ዳግም፣ መርሰን፣ ኒሃል፣ ልቅ፣ ስካይ፣ ናፊ፣ አቤ፣ ሳሮማ፣ ፀሐይ፣ ማሩ፣ እንቁ፣ ሰኒ፣ ሚያዋ፣ ስኬት፣ ሃራል፣ ቤዝ እና ገዳ የጨው አይነቶችን በጭራሽ ህብረተሰቡ እንዳይጠቀም አሳስበዋል። ሁለተኛ፣ የምግብ ዘይት 19 የምርት አይነቶች ምስራቅ ፀሐይ፣ ቃል፣ ኤፍራን፣ ነህያ፣ ሬሃ፣ ኤአይ፣ ሻክር፣ ኤዋን፣ ኑር፣ ጥራት፣ ረዲ፣ ኤያን፣ ሶፊያ፣ እሰይ የተጣራ ዘይቶች በጭራሽ ህብረተሰቡ እንዳይጠቀማቸው ባለስልጣን መስሪያ ቤቱ አስጠንቅቋል። የምግብ አይነቶች ደግሞ አማን፣ ላምሮት፣ ኬክ፣ እድገት፣ ራህኒያ፣ ሸገር፣ ሐላል እና ፍጹም የተጣራ የምግብ አይነቶች ህገወጥና ጥራት የሌላቸው በመሆናቸው ህብረተሰቡ ባለመጠቀም ጤናውን እንዲጠብቅ ባለስልጣኑ አሳስበዋል። ሶስተኛ፣ የለውዝ ቅቤ ምርቶች አንደኛ ሃራ፣ ሁለተኛ ሶራ፣ ሶስተኛ ብሉ፣ አራተኛ ስዊት ክሬም፣ አምስተኛ ሉሲ እና ስድስተኛ ሲንቄ የተሰኙ ምርቶች ናቸው። አራተኛ፣ አደገኛ ናቸው የተባሉ የማር ምርቶች አንደኛ ቤዛ፣ ሁለተኛ ውብሸት የማር ጠጅ፣ ሶስተኛ ጂጂ፣ አራተኛ አምባሰል፣ አምስተኛ ኤሉባቡር የማር ምርቶች ናቸው። አምስተኛ የከረሜላ ምርቶች ቡርቃ፣ ሎሊፖፕ፣ አዩ ፖፕ፣ አፍሪና ዴሉክስ ከረሜላ ምርቶችን ህብረተሰቡ በጭራሽ እንዳይጠቀም ከልክሏል። ባለስልጣን መስሪያ ቤቱ እነዚህ መስፈርቱን የማያሟሉ በመስሪያ ቤቱ ያልተመዘገቡ ጥራትና ደህንነታቸው ያልተረጋገጡ ህገወጥ የምግብ አይነቶች በመሆናቸው ህብረተሰባችን እንዳይጠቀማቸው ከልክለዋል። ምርት ሲገዙ ሊያሟሉ የሚገቡ መስፈርቶች እንደሚከተለው ተቀምጧል። አንደኛ፣ በግልጽ የሚታይ ገላጭ ጽሑፍ ሊኖራቸው ይገባል። ሁለተኛ፣ የአምራች ድርጅት ስምና ሙሉ አድራሻ ሊኖረው ይገባል። ሶስተኛ፣ የምርቱ የውል ስም፣ የምርቱ ክብደት፣ የተመረተበትና የሚያበቃበት ቀን ሊኖረው ይገባል። መለያ ቁጥር ወይም ባች ነምበር ችግር ቢገኝ ምርቱ ተለይቶ የሚታወቅበት መለያ ሊኖረው ይገባል። አስገዳጅ የጥራት ደረጃ ምልክትም እንዲሁ ሊኖረው ይገባል። አንድ ምርት እነዚህ ከላይ የተዘረዘሩት መስፈርቶችን ካላሟላ ህገወጥና ባዕድ ነገር የተቀላቀለባቸው ወይም ጊዜ ያለፈባቸው ጥራት የሌላቸው ለጤና እጅግ አደገኛ ሊሆኑ ስለሚችሉ ህብረተሰቡ በጭራሽ እንዳይጠቀማቸው የኢትዮጵያ ምግብና መድኃኒት ባለስልጣን አሳስበዋል።